አይጣ ላይ ድረስ ነው በል። አይጣ ላይ ድረስ ነው የመላጣ ፍቅር ድገምልኝ እስኪ። አይጣ ላይ ድረስ ነው የመላጣ ፍቅር ሲወጣ ሲገባ ብልጭ ባለ ቁጥር በለው። ሲወጣ ሲገባ ብልጭ ባለ ቁጥር ሲወጣ ሲገባ ብልጭ ባለ ቁጥር ያስ አዝመር ያስ 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 በጣም ባለጌ ነህ። ባለጌ ባለጌ በጣም ባለጌ ነህ። ባለጌ ባለጌ በጣም ባለጌ በጣም ነውረኛ ነህ። በጣም ነውረኛ ነህ። በጣም ትደብራለህ። በጣም ደባሪ ነህ። ምን ነው ሳክሳ? አይ ሳክ አይደለ። ቆይ ሳክ ምን? ስማ ለዚህማ ዝም ብለህ ግጥም አታባክንም እኮ በስድ ንባብ የምትለው እየነገርናቸው እያረጉት ዋዛ እየነገርናቸው እያረጉት ዋዛ ከተለመለመ የተላጠው በዛ የተላጠው በዛ ምኑ የቱ ባህሉን እኛ እናቆም እንዴ? አናቆም እኛ ባህሉን እንክ አልገባማ እንሰጠዋለን ማለት ያዝ 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 ያዝ። አራት መሬት ይዞ ጠጅ መጠጣት በል። አራት መሬት ይዞ ጠጅ መጠጣት ሸሚዝ ሳይቀይሩ ጠጅ መጠጣት በልልኝ። ሸሚዝ ሳይቀይሩ ጠጅ መጠጣት ከባድ እርግማን ነው የመጣ ከናት። ከባድ እርግማን ነው የመጣ ከናት። ድገም። ከባድ እርግማን ነው የመጣ ከናት። ከባድ እርግማን ነው የመጣ ከናት። ያስ ያስ ተው ኧረ ምናምን ተው ኧረ ተው እንደዚህ ያዝ ዘመድ የለም ዘመድ አለ እንደ ተው ዘመድ ተው ዝም ብለህ ሳይጥሩ ሳይለፉ የሰው ገንዘብ በልተው 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 ልክ እንደሰራ ሰው ጠጅ ቤት ተገኝቶ ልክ እንደደከመ ጠጅ ቤት ተገኝቶ አይደብርህም ወይ ያሳፍራል ከቶ አይደብርህም ወይ ያሳፍራል ከቶ አይደብርህም ወይ ያሳፍራል ከቶ አይደብርህም ወይ ያሳፍራል ከቶ ያሳፍራል ከቶ ያሳፍራል ከቶ ያሳፍራል ከቶ ያሳፍራል ከቶ ያሳፍራል ከቶ አፍም ሳይከፈት ገና በጠዋቱ አፍም ሳይከፈት ገና በጠዋቱ ሁለቱን ሽጥና አልያም አስይዝና ሁለቱን ሽጥና አልያም አስይዝና ከድህነት ውጣ ብላ ጥሩተኛ ከድህነት ውጣ ብሉ ጥሩተኛ ብለን መክረን ነበር የሚሰማ ጠፋ።
ብለን መክረን ነበር የሚሰማን ጠፋ። ብለን መክረን ነበር የሚሰማን ጠፋ። ብለን መክረን ነበር። ዝም በል እንዳጨርሰው። አራጣ አበዳሪ ጎረቤት ያላችሁ በል። አራጣ አበዳሪ ጎረቤት ያላችሁ በሞት ድገመው። አራጣ አበዳሪ ጎረቤት ያላችሁ እኔስ ከሩቅ ነኝ ይብላኝ ለኑሯችሁ። ማን ነው አንተ አራጣ አበዳሪ? ማን ነው አራጣ አበዳሪ? እኔ ልበል እንዴ? ልጆቹ እንደሚናገሩት አንተ ነህ። ስማ ደግሞ አራጣ አበዳሪ እኔ ነኝ እንዴ ብለህ ስትጠይቅ ትንሽ አታፍርም? ለምን አፍራለሁ? በአደባባይ ታዋርደኛለህ እንዴ? ስም ጠራው አንተ ወይ አንቺ አልኩኝ። ፈስ ያለበት ዝላይ አይችልም ይል ነበር ተስፋ ተበጀ። ምን ነው አንተ ከፍለህ ልሙት አልክሳ? ማነው ሟቹ? ማነው ገዳዩ? አንተ እብቅ ሰጣለሁ። ማነው እብቅ? አንተ በግልጽ ነው የተናገርኩት። ከስም ፊት የሚቀድም የክብር ስም ካለ ንገረኝና አክብሬ አወርዳለሁ። ልብ አድርጉልኝ ብቻ። አንተ እኔን እግሬ ላይ ወድቄ ይቅርታ ካልጠየቀኝ ሰው አይደለሁም። እኔ ወይ እኔ እግር ስር ወድቄ ይቅርታ ጠይቄ ይሆናል። ሁለተኛው ንግግር ቆንጆ ነው። ተወድቅ ይሆናል ነው። ይኸውላችሁ ልብ በሉ። ይሄ የዚህ ሰውዬ ተስካር ማውጫ ነው። በቃ ጠብቀኝ። እንደዛ ነው። አፋባክ አፋዋ። እቺ ደግሞ ቤት ወረኛ ፍርፋሪ ስርስሩ እየበላች ደረሱ። እንጂ ልሙትል ጠጁ አሳዘነኝ እንጂ እዚህ ነበር ማሳረፍ። ይፈሳል። ቁጭ በል ውሻ። ባሻ ይቅርታ አድርግልኝና እኔ ዛሬ በአንተ ነው የሚፈርደው። እንዴ ለምንድን ነው አንተ በእኔ የምትፈርደው? ለምን ማለት ጥሩ ነው። ይሄ ሰው አገር ያወቀው አራጣ አበዳሪ ነው። ነፍሰ በላ ነው። ለምን ብለህ ነው የምትጋጨው? አየህ እንዲህ ያላችሁ ነው ይህን ሰውዬ አናታችን ላይ ያወጣችሁት። ይሄ ሰውዬ የሆነ ቦታ ላይ አደብ ሊገዛ ኃይል ሊባል ይገባዋል። እሱን መች አጣሁት? እኔ አጣሁ እንጂ በደንብ ነው ያጣሁ።